السلام عليكم ورحمة الله وبركاته ውዶች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ የማሳያችሁ የማስጎበኛችሁ ልዩ ልዩ የሆነ ቤት ነው። እዚህ ጋር አንዳንድ ገጠማችን ነው ማሳያችሁ ማለት ነው። በጎች ናቸው በሩን ከፍተው የሚመጡት ማለት ነው። አይገርም? ምርጥ ምርጥ በርና ምርጥ ምርጥ ቤቶች እንደመጡ ለማሳየት ፈልጌ ነው። እውነት ለመናገር በጣም ይለያሉ ማለት ነው። አሁን ላይ ዲዛይኖችን ከፈለጋችሁ ከሙ ሱመያ ታገኛላችሁ ማለት ነው። እስኪ ወደ ታች እየወረድኩ ነው ላስጎብኛችሁ። ስፖርት ሰሪም መጣ። አበበ ባቄላ አይለ ገብረ ስላሴ እነዛ ቤቶች አመለጡን። የቤት ዲዛይን ከፈለጋችሁ በሆስፒታሉ በላይ ደግሞ አዲሱ ምሪት ሁለት ምሪት ስንት ካሬ ነው? ራህ 200 ብቻ 200 ካሬ ቤቱ የተረጠረጠ ሲሆን 80 ቆርቆሮ ያለው ሁለት ይሄ አንደኛ ግርፍ የተገረፈ አጥር ኩሽና ሽንት ቤት የሌለው ቤት ከፈለጋችሁ ከነዋጋው 2.5 የሚባል አለላችሁ። መስመር ዳር ላይ ሀባይ በቻሎ በሉ ይለኒ ያለበት ድረስ ጥቆማ አካሂዳለሁ። አኔን የእንትና ቤት ይሸጣል። በእነምሳየው ዲዛ ያለው ሶስተኛው ቤት ቤት ተመስራት ይሻላል። ተመስራት ይሻላል። መስመሩ ወዲ ነው፣ ሲሚንቶ ወዲ ነው፣ አሸዋ ወዲ ነው። አሸዋ 80 ሺህ ገባል። ባህር ዛፍ የለም፣ ባህር ዛፍ የለም። አንቺ አሁን እንደማማረ ይሄ ቤት አሁን የተሰራው እንዴት ሆኖ እንደሆነ ልነግራችሁ አልችልም። ሰውየው ሲያወራ ማጡ ዲያጡ ብሏል። ዛሬ እንኳን በያገሩ አስጎበኛችሁ። የስልኩን ማጭበርበር እንዳታነሱ። 10 ብር ድርሃም ታዋጣችሁ ጸዲ ያለ ጸዲ ካሜራ የሚያሳምር ስልክ ገዛለሁ። አለበለዚያ እንዲያወቅስኝ አይደል? ወቀሳ ካሰሳ ምናምን በሎሎ ይሄ ባህር ዛፍ ያምራል። አያት እዚህች ቤት ያልኩሽ እስኪ ቆይችንስ በደንብ ትነሳ። አያት እቺ ቤት ባሉካ ዝን ነው። ሚስትዬ ደግሞ ውጭ ናት። አያችሁ አንዳንዴ ባሉካ እንደዚህ ፏ አድርጎ ያኖራል። ገጫጭ ነው። አያቻት አንዳንዶቹ ደግሞ ሚስት የለኝም ብለው ደከክ ያደርጋሉ። እዚህ ጋር ያለው እዚህ ያለ ሴት ግን እኮ ሚስት እንዲኖረው እሺ እያለ ነው አሁን ላይ ብርስ ይፈቀዳል። ታገቡ በይፋ ይሻል። የፈጀውን እንኳን ባላቅ ለማንኛቸውም ጸዲ ሆኖ አብቅቷል ማለት ነው። ይኸው በዚህች ቦታ ስንት ናት የምትባለው? 1.2 ያት 1.2 የምትባል ቦታ ይችላል። ጎብኙ። ለማንኛቸው ያገለግላችኋል፣ ይጠቅማችኋል። መስመር ይወጣ መስመር አላት። እስቲ ቆይ ደርቢትን እንትን አረጋ አህዮቹን ላንሳቸው እስቲ ባለ አረ በዛ ዲያ ማን ነው ብዬ የማስጎበኘው? ሀዲያ እስቲ ንገሪ። አረ ሰቀሽምብራማ በነካ ማልሰብ ሰቀሽምብራ አይደለም ይሄ ዲርበከር ዲርበከር ነው ብለሽ ነው? አዎ ነው ወላሂ። ምንድነው አንቺ የሚጮኸው? ወሪ ነው እንሂድ ይረጋል። ያ ተሰናቲ ያ ተንሽራል ያ ተንሽምበረው የቷ አንቺ ሰማዩ ሲያምር ዲያመናው አሞራይቱ ጥቁር መስላ ሄዲች
ቤቱን ነበር እዛ ላይ መቀረጽ ያለብኝ። በዛ ላይ በየት ነው አሁን ደን ያለው? በዚህ ደን የታለ? በዛ አልቋል። አይይዝ እንዴ አላውቅም። በፊት ጫካ ነበር ወላሂ ለምን በዛ ግራ ገባኝ። እኔ በፊት ልመጣ ነበር። ያ ፎቅ የምንድነው ፎቅ? የመንግስቱ ፎቅ። አሃ ግራሩስ በይኗል። ግራሬ ናፈቀው ይበይ ግራሬ ናፈቃችሁ ቂጥቋጦ የናፈቃችሁ እይት። እስኪ አካባቢያችን የቅንጭቡ ሁኔታ እንዴት እንዳያችሁት ኮሜንት ላይ አስቀምጡልኝ። ብታይ አንድ ያቆናት እንደዚህ እኔ አገሬ ለማሳየት የትም ቦታ ሄዳለሁ። እናንተ ግን ላይክ አታረጉልኝ ማለት ነው። ሰክል እኔ አገራችን ለማሳየት የትም ቦታ ሄዳለሁ። እናንተ ግን ምንም አታረጉ። ይሄ ደርበ ከርቢ አይደል? ደርበ ከርቢ ነው። ያ ገለገልቦ ነው። ያ ዘማሪ ወላ ማዲዮ ገለገልቦ ነው አሉ። ከዛሳ እንጃ ሰቀሽምብራ ነው። እሺ ከዛሳ ወደዚህ ያለው እዛ ሰው አለ ደግሞ እንጂ እዚህ የሚሸጥ ቤት እና ቦታ የለም። የሚሸጥ ቤት እና ቦታ ያለበት ቦታ ልንሄድ ነው። እየመሸ ነው። ምሽት ደግሞ ሳያሽቆለቆል እንሄድ። ሄድን በልምራ ሄድን በዚህ ይገርምስ ይሄ ወዲዛ እኮ ነው ካለ ሄድን ይተላ መናፈሻ የፈለገ አንቺ ሐሳብ መጣልሽ። በቅንጭቡም ስር በዛፉም ስር ይቀመጡ። ቦታ ደግሞ ወዲያ አፋፍ የፈለገ ወዲያ አፋፍ ዳር የፈለገ ደግሞ ቦታ የሚሸጥ አለ። ከብቱስ ምን ብለሽ አሁን ታያለሽ? አሁን የማሳያችሁ መንገዱን ውስጥ ለውስጥ መንደር ለመንደር ስንሄድ ና ከኋላ ያረያ አንቺ እኔ ሞባይልማ ካሜራ ችግር አለበት። ይሄ የሃሊማ እኮ እንዴት እንደሚያምር ነይ በዚህ ሸቅበን ሂድ። ወላሂ ያው በዚህ እኮ የሚመጣ ነው እንግዲህ በዚህ ነው ሸቅበን የምንሄድ። ስልክሽን ይዘሽው የለ በዚህ ላይ ቦታ ያፈለገ እስከ 1.2 እየተባለ ነው የተሰራውን ቤት ላሳያችሁ። ከዛ ቦታውን እዩት። ምን ቀበቀብ ደግሞ ምን ትሰራለህ? ቁራኑን ለናፈቃችሁ ቁራኑን እዩት። ዝናብ እየጣለ ዲክዲክ አድርጎታል። ጀንበር ግባት ላይ ነው። ቢል እያለች ነው አይደል? አዎ ነይ በዚህ ያ ቀድሙ ቤት ነበር። አንቺ ምርጥ ቤት ነው እንዴ? መቼ አነሳ ነው እሱ ነው? ባላጥሩ ነው ወይስ ወይ በስልኬ ጭግግግግ ወይት ኧረ ጋር እንዲህ እንበል ወይት ረህመት የዛሬው ወካችን ምን ይመስላል? የነገው ደግሞ አላህ ያውቃል። እንዲህ ወክ ብየህርን ብናስጎበኛችሁ የተለየ የአየር መንፈስ እንደምታገኙ ተስፋ አደርጋለሁ። ዳመናው በእንዲህ መልኩ መጥቷል አይደል? አንቺ ጨረቅ እንትንቱ ጀንበሪቱ ቢል እያለኝ ነው። በዛ ሰዓት የሆነው ቀይ ሆነ ጀንበር እየገባች ነው። ጀንበር ግባት ላይ